የኔ ወርቅ ነው እንትን ችግር የኔ ደግሞ ይሄኛው ዙሪያው ዳይመንድ ነው፣ መክፈሻው ደግሞ ወርቅ ነው። አውጣው ይሄው የከፈቱት ነው። እሺ 1 2 3 ወይኔ እንዴት ነው የሚከፈተው? አንተ በኢየሱስ ስም ወይኔ እንዴት ነው የሚያምረው! በኢየሱስ ስም መድኃኒዓለም ምስክሬ ነው። ይሄው የኔ ኧረ ወረቀት አለው ይሄም ራሱ የሚነበብ ግን የኔ እስቲ እንያው የማን ወረቀት ብዙ እንደሆነ እንያው። ትልቅ ነው ለማን ይሄው ጋር እሺ ኧረ በእናትህ ውስጡ ይሄ ካሜራ ያሳይልኝም እንዴ? ካርቴል ቪዚት ካርቴል አይደለም ካርቴ አሁን ነገር ያለ ይሄው ይሄ አይደለ? ዋጋ ስንት ብር ነው? በድንጋጤ ግን እንዳትወድቅ። ይሄ አይደለም ይሄኛው እኮ ያው ነው እንትን እኮ ስንት መቶ ሺህ $100 ሀዊ ፌክ ነው ብላ ባለፈው ስታበሽቀኝ ነበር። ላሳያት ጋር በቃ እንዴ ሀዊ ታውቋለች በደንብ። ምንድን ነው ዋጋ የሚለው እንዴ? ኧረ እንዴት ነው ነገሩ? ኧረ የሆነ ቁጥር ነው የሚያሳየኝ በእናትህ። አቦ ዋጋው ፕራይስ ልበለዋ ፕራይስ ቆይ ፕራይስ የት ነው ፕራይስ ነው የሚለው እንዴ? አንተ ሻንቆ አሁን ለምን ዜግ ነው ነበር ታውቃለህ? ይሄ ሁሉ ብር ማናው ብሎ ገዝቶ ስጦታ ይሰጣል። ዚስ መስት ቢ ፌክ አለች። አሁን ማለት ነው ሳሳያ ይሄ $11,000 ብሉ ቤሪ የምትባለው ልጅ ታውቃለች። አቃተለ ኧረ እባክህ ኢትስ ቱ ኤክስፔንሲቭ ሻንቆ እመነኝ ለኔ ሰው ነው ያመጣልኝ። ኧረ እመነኝ እኔ ደግሞ እመነኝ የሚያደርጉት ሰዎች ሀብታሞች ናቸው። ስንት ብር? $11,000 አረ መንግስት ጥበቃ ያርግልኝ። አረ እኔ ቤት ያላሳድረውም ይሄን ሻንቆ። አረ ቆይ ነው እንዴ? የምብሎ ፌክ ነው እኮ አንተ ደግሞ ማን አረ ያላሳድረውም ይሄን ቤት። አረ መንግስት ጥበቃ ያርግልኝ። ቆይ ደግሞ እናየዋለን። አረ እኔ በእጅ ማለጋ የኔ ነው ታስታል። ይሄ ቆይ የኔ ነው ታዋል። ይቅርታ መልሽላሽ። ሁለተኛው ነው $560 ነው ያንተ። እግዚአብሔርን ሁለተኛው ነው አሉ። ይሄው የኔ ደግሞ የኔ ጌታ ምስክር የኔ ነኝ። ይሄው ጌታ ለማቀሰራ $1,000 ነው አሉ። ጋይስ ቆይ ኧረ አንዴ ስማኝ በእናትህ እኔን አንተ አይደል እንዲያየው ያንተ እባክህ እንደዚህ የለህም ማለት እኮ ነው። የዓለም ህዝብ እንዲያይልኝ ይፈልጋል። ይታል የት ነው ሰፈርህ? ምን ነው ወንድሜ አለቀኝ። አንዱ መኮመን ሻንቆ ያንቺ እኮ ፋራው ነች እንጂ እግዚአብሔር ምስክር። ቆይ እዚህኛው ላይ አይቼዋለሁ። አይነት ትልቅ ማኑዋልም የለው። ሲጀመር ማኑዋሉ የሚያክለው ነው። ፌክ ሊሆን ይችላል። የኔ ካርቴ ወይ የመግድዬ ሀዊ ታውቀዋለች አልኩህ። ሀዊ ራሱ እኮ መጀመሪያ ቀን ስታይ ደነገጠች። ካርቴ አላት። ሲጀመር ካርቴ አይደለም የሚባለው ስም ካርቴ ጌታን ሀዊነት ነው አመጋሲለት ካርቴ ጠሜ በሬ ነው ገባ ሀዊ ጋፍነት ነው ካርቴ። ቆይ እኔ ቅድም ሰርች አድርጌዋለሁ እዚህ ጋር። እኔማ ጉድን ነው ማሳይ። እኔ መንግስት ጥበቃ ያድርግልኝ ግን ተናግሩልኛላችሁ መንግስትን ወይስ ሌላ ነገር ወይስ ሻንቆ ተናግሩልኛላችሁ? ኧረ በል ኦይ እኔ ምን አውቃለሁ? ምንድን ነው የማናገረው እኔ? እንዴ መንግስት ጥበቃ ያድርግልኝ እንጂ $18,000 ያድርግ ለሀገር ራሱ እኮ የዶላር ጥኛ ነኝ ከኔ ያለው ኦላልኩት። እዛ እኮ የፈረንሳይ መሪ ነው ያለው። በዛ ነው ፊት በኢየሱስ ስም ምን ነው? ኧረ እንዴት ላሳያችሁ? ስንት $? ንገረን። ስንት $? እናምናለን? ንገረን። $42,000 40 ይላል። አየህ አይደለ? ራሱ ሰማንህ። ኦሪጂናል ነገር አንተን ራሱ ማዘር ተደራድረው ለሰው ቢሸጡ $42,000 አታወጣም። አሁን አንተ 11 ሺህ አውጥተህ ነው ፈስ ከለር ምን ነው? ስማ ሮሌክስ ሽታው ራቺ እንደው በሬድ ልላክልህ አሽተህ መልሰው። በእናትህ አሽተህ መልሰው። አረ እኔ ይሄኛውን ሰዓት ካሰፈት በኋላ አንተ ፈሳ አሁን አንተ ራሱ ብትፈሳ ያንተ ፈስ የሚሸጠኝ አይመስለኝም። የዛኛው ሰዓት ቀረን በጣም አውዶኝ